99% ዩቲዩበሮች ይህን ስህተት ይሰራሉ። ቪዲዮአችሁ ፕሮፌሽናል የሚያደርጉት አንቀሳቃሽ ቴክስት በስልክ ብቻ እንዴት እንደሚሰራ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ሰላም ጤና ይስጥልኝ፣ ጀማል ነኝ ከጀማል አካዳሚ። ይህ የኔ የዩቲዩብ ቻናል ነው። እናንተን ይጠቅማሉ፣ ያስተምራሉ ያልኳችሁን የዩቲዩብ ቪዲዮዎች የምለቅበት የኔ ቻናል ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። እሺ፣ በመጀመሪያ ወደ CapCut አፕሊኬሽናችን ከፍተን እንገባለን ማለት ነው። እሱን ከፍተን ከገባን በኋላ እኛ ልንሰራ የፈለግነው ቪዲዮ አድ እናደርጋለን ማለት ነው። እዚህ ጋር ቪዲዮ የሚለውን አድ እናደርጋለን ማለት ነው። እሱን አድ ካደረግን በኋላ ምንድነው እኛ ልንሰራ የፈለግነው ቪዲዮአችንን መርጠን እናመጣለን ማለት ነው። ለምሳሌ እኔ እዚህ ጋር እመርጣለሁ፣ ከዛ አድ አደርጋለሁ ማለት ነው። አድ የምትለው እዚህ ጋር አጫናታለሁ ማለት ነው። አድ ብሎ እንደዚህ ካመጣልኝ በኋላ ምንድነው የማደርገው አሁን? ከዛ እዚህ ጋር እንደዚህ አደርግና ከታች ነካለሁ፣ ቪዲዮውን አንዴ ነካለሁ ማለት ነው። እሱን ከነካው በኋላ እኔ ልጽፍ ፈለኩበት ላይ አደርጋለሁ ማለት ነው። ከመጀመሪያው ጀምሮ እንድጽፍ ከፈለኩኝ ከመጀመሪያው ጀምሮ አደርጋለሁ ማለት ነው። ወደ መሀል አካባቢ ከዚህ ጀምሮ ከሆነ እኔ የምፈልገው እዚህ ጋር አደርግና ጽሁፍ እጽፋለሁ ማለት ነው። ከዛ መልስና ምንድነው የማደርገው ቴክስት የምትለው እሷን አንዴ ነካለሁ ማለት ነው። እሷን ቴክስት የምትለው አንዴ ከነካው በኋላ አርቴክስት የሚለውን እነካለሁ ማለት ነው። አርቴክስት ብዬ ካመጣልኝ በኋላ ምንድነው የማደርገው አሁን ጽሁፍ ከላይ ኢንተር ቴክስት የሚል አለ ማለት ነው። ከዛ እዚች ጋር እኔ ልጽፈው የፈለኩትን እጽፋለሁ ማለት ነው። ከዛ እዚች ጋር እነካዋለሁ አንዴ ማለት ነው። ከዛ እዚች ጋር እኔ ልጽፍ የፈለኩትን እጽፋለሁ ማለት ነው። ከዛ ለምሳሌ እኔ ጀማል አካዳሚ ብዬ ከዛ እንደዚህ ከጻፍኩ በኋላ ምንድነው የማደርገው ፎንት እመርጣለሁ ማለት ነው። እዚች ጋር ከጎን ያለችው ጋር እሷን ነካና ፎንት ያስመርጠኛል ማለት ነው። ከዛ እናንተ አድ ፎንት የራሳችሁን ፎንት ለማድረግ ከፈለጋችሁ ምንድነው የምታደርጉት? ወደዚህ ታደርጉና መጨረሻ ላይ ማይ ፎንት የሚላል እሱን አድ ብላችሁ የራሳችሁን ፎንት ማድረግ ትችላላችሁ ማለት ነው። እኔ ለጊዜው እናንተ ለማሳየት ስለሆነ ከዚሁ አድ አደርጋለሁ ማለት ነው። እዚሁ ጋር ማለት ከዛ የራሱን ካደረኩ በኋላ ስታይል አለ እዚህ ጋር ስታይል እናንተ በምትፈልጉት ከለር መምረጥ ትችላላችሁ ማለት ነው። ስታይሉ እዚህ ጋር እየመረጣችሁ ከዛ ስታይል ጋር ትገቡና እናንተ የምትፈልጉትን ከለር ትመርጣላችሁ ማለት ነው። እኔ ለምሳሌ በዚህ አይነት ስታይል እንዲሄድልኝ ከፈለኩ በዚህ አይነት መልኩ ማድረግ እችላለሁ ማለት ነው። ከዛ ሰማያዊውን ከፈለኩ እዚህ ጋር በዚህ አይነት መልኩ እንደዚህ ማድረግ እችላለሁ ማለት ነው። ስለዚህ እኔ እናንተ ለማሳየት ስለሆነ ስለዚህ ራይት ብዬ እወጣለሁ ማለት ነው። የጻፍኩት ጽሁፍ ማለት ነው። ራይት ብዬ ከወጣሁ በኋላ አሁን ምንድነው ማድረግ የሚጠበቅብኝ ቴክስቱ የት ድረስ ነው እንዲሄድ የፈለኩት የሚለውን ይሄንን ማወቅ አለብኝ ማለት ነው። ረዘም ካደረኩት ትንሽ እንደዛ አደርግና ለምሳሌ ከዛ ምን ማድረግ ነው የሚጠበቅብኝ ኪፍሬም ነው ማለት ነው። በቪዲዮ ኤዲቲንግ ውስጥ ትልቁን ሚና የሚጫወተው ምንድነው ኪፍሬም ነው። ስለዚህ ኪፍሬም እናስራለን ማለት ነው። ከዛ እዚች ጋር ኪፍሬም አንዴ ጠቅ እናደርግና ይሄንን ትንሽ እንደዛ ብናደርግና እንጀምርበት ስለሆነ እንዲሄድልን ፈለግንበት ድረስ እዚህ ጋር እናስራለን ማለት ነው። አሁን ከኛ ምንድነው የሚጠበቀው ይችን ስትሬት አድርገን መሳብ ነው ማለት ነው። እንደዚህ ያደረግን እስከ መጨረሻው ድረስ እንስባለን ማለት ነው። እስከ መጨረሻው ድረስ በትክክሉ አድርገን መሳብ ይጠበቅብናል ማለት ነው። ስለዚህ አሁን እስኪ ውጤቱን ድምጹን 0 እናድርገውና ቮሊዩሙ እንዴት አድርጎ እንደሚሄድ እናየዋለን። ተመልከቱ፣ በዚህ አይነት መልኩ መስራት እንችላለን ማለት ነው። የተለያዩ ማስታወቂያዎችም ሊሆን ይችላል፣ እኛ በዜና ቻናላችን ሊሆን ይችላል። በዚህ አይነት መልኩ እንደዚህ አድርገን መስራት ይጠበቅብናል ማለት ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ ቀጣይ ቪዲዮ እስከምንገናኝ በያላችሁበት